ምዕራፍ 39 ኢየሩሳሌምን በተያዘች ጊዜ በይሁዳ ንጉሥ በሴዴቅያስ በ9ኛው ዓመት በ10ኛው ወር የባቢሎን ንጉሥ ናቡከደነፆርና ሰራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት። በሴዴቅያስም በ11ኛው ዓመት በ4ኛው ወር ከወሩም በ9ኛው ቀን ከተማይቱ ተሰበረች። የባቢሎንም ንጉሥ አለቆች ሁሉ ኤርጌልሳራስር፣ ሰምጋርናቦ፣ ሰርሰኪም፣ ራፌስ፣ ኤርጌልሳራስር፣ ራማግ ከቀሩት ከባቢሎን ንጉሥ አለቆች ሁሉ ጋር ገብተው በመካከለኛው በር ውስጥ ተቀመጡ። የይሁዳ ንጉሥ ሴዴቅያስ ሰልፈኞችም ሁሉ ባዩአቸው ጊዜ ኮበለሉ። በሌሊትም በንጉሡ አትክልት መንገድ በሁለቱ ቅጥር መካከል ከነበረው ደጅ ከከተማይቱ ወጡ፣ በዓረባም መንገድ ወጡ። የከለዳውያንም ሰራዊት ተከታተላቸው። ሴዴቅያስንም በኢያሪኮ ሜዳ አገኙት። ይዘውም በሐማት ምድር ወዳለችው ወደ ሪብላ ወደ ባቢሎን ንጉሥ ወደ ናቡከደነፆር አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች በዓይኑ ፊት በሪብላ ገደላቸው። የባቢሎንም ንጉሥ የይሁዳን ከበርቴዎች ሁሉ ገደለ። የሴዴቅያስንም ዓይን አወጣ፣ ወደ ባቢሎንም ይወስደው ዘንድ በሰንሰለት አሰረው። ከለዳውያንም የንጉሡንና የሕዝቡን ቤቶች በእሳት አቃጠሉ፣ የኢየሩሳሌምንም ቅጥር አፈረሱ። የዘበኞችም አለቃ ናቡዘረዳን በከተማይቱ የቀሩትን ሕዝብ ወደ እርሱም የኮበለሉትን ሰዎች የቀረውንም የሕዝቡን ቅሬታ ወደ ባቢሎን ማረካቸው። አንዳች ከሌላቸው ከሕዝቡ ድሆች ግን የዘበኞቹ አለቃ ናቡዘረዳን በይሁዳ አገር ተዋቸው። የወይኑን ቦታና እርሻውን በዚያን ጊዜ ሰጣቸው። የባቢሎንም ንጉሥ ናቡከደነፆር ስለ ኤርምያስ ውሰደውና በመልካም ተመልከተው፣ የሚሻውንም ነገር አድርግለት እንጂ ክፉን ነገር አታድርግበት ብሎ የዘበኞቹን አለቃ ናቡዘረዳንን አዘዘ። የዘበኞቹም አለቃ ናቡዘረዳን ላከ። ናቡሽዝባንም፣ ራፋስቄስም፣ ኤርጌልሳራስርም፣ ራብማግም የባቢሎንም ንጉሥ ዋና አለቆች ሁሉ ላኩ። ኤርምያስንም ከግዞት ቤት አደባባይ አወጡት። ወደ ቤቱም ይወስደው ዘንድ ለሳፋን ልጅ ለአኪቃም ልጅ ለጎዶልያስ ሰጡት። እንዲህም በሕዝቡ መካከል ተቀመጠ። በግዞትም ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል እንዲህ ሲል ወደ ኤርምያስ መጣ። ሂድ፣ ለኢትዮጵያዊውም ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ። በዚያም ቀን በፊትህ ይፈጸማል። በዚያ ቀን አድንሃለሁ ይላል እግዚአብሔር። በምትፈራቸው ሰዎች ፊት አልሰጥህም፣ ፈጽሜ አድንሃለሁ። ነፍስህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም። በእኔም ታምነሃልና ይላል እግዚአብሔር።